በዛሬው ቪዲዮ ማነሳቸውን ምልክቶች በሚገባ በማስተዋል አንድ ሰው ስኬታማ ይሆናል ወይስ ደግሞ አይሆንም የሚለውን በሚገባ መለየት ይቻላል። ነገር ግን እስኪ ራሳችንን በግልጽ እንጠይቅ። ለመሆኑ የአንድን ሰው የወደፊት ስኬት ገና ሳይሳካ በቅድሚያ መተንበይ ይቻላል? ብዙዎቻችን ስኬት በድንገት የሚመጣ በእድል የሚገኝ ወይም የተወሰኑ ሰዎች ብቻ ይዘውት የሚወለዱት ልዩ ስጦታ ይመስለናል። ነገር ግን እውነታው ፍጹም የተለየ ነው። ስኬት የእድል ጉዳይ ሳይሆን በየቀኑ በምናሳያቸው ጥቃቅን ባህሪያትና ልማዶች ውስጥ ተደብቆ የሚገኝ ሳይንስ ነው። ልክ የአንድን ዛፍ ፍሬ አስቀድሞ ለማወቅ ዘሩንና አፈሩን እንደምናጠና ሁሉ አንድ ሰው የወደፊት የህይወት ጉዞ የት ላይ እንደሚያከትምም አሁን ባሉ ምልክቶች አስቀድሞ በእርግጠኝነት መናገር ይቻላል። ለምሳሌ በአሁኑ ሰዓት የምታሳልፉት የዕለት ተዕለት ህይወት፣ የጀመራችሁትን ነገር የምትጨርሱበት ትዕግስት፣ የምትመርጧቸው ጓደኞችና ለእውቀት ያላችሁ ጥማት የወደፊት ማንነታችሁን እየቀረጹት እንደሆነ ታውቃላችሁ። ዛሬ ለሌሎች ሰዎች የማይቻል ወይም ደግሞ ቅዠት የሚመስላቸውን ትልቅ ህልም አልማችሁ ያንን ለማሳካት እስከ መጨረሻው ዋጋ ለመክፈል ዝግጁ ናችሁ? ወይስ ደግሞ ፈተናዎች ሲበዙባችሁ ነገሮችን በጅምር የመተው ልማድ አላችሁ? እንግዲህ በዛሬው ቪዲዮ ላይ ስኬታማ እንደምንሆን ስለሚያሳዩ 7 መሰረታዊና በጥናት የተደገፉ ምልክቶች አብረን እናያለን። ከነዚህ ምልክቶች ውስጥ የግድ 7ቱንም አሟልተን ላንገኝ እንችላለን። ነገር ግን ቢያንስ ከ70 እስከ 80% የሚሆነውን ምልክቶች አንድ ሰው ማሳካት ከቻለ የሚፈልገው ስኬት ጋር መድረስ እንዲችል ይረዳዋል። እነዚህ 7 ምስጢራዊ ምልክቶችም በውስጣችሁ መኖራቸውን ማረጋገጥ ህይወታችሁን ወደ ቀጣዩ ከፍተኛ ደረጃ ለማሸጋገር የምታደርጉትን ጉዞ በእጅጉ ያቀልላችኋል። 7ቱም ሐሳቦችን ከማየታችን በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ፣ ሐሳብ አስተያየቶቻችሁንም ደግሞ በኮሜንት መስጫው ላይ ማስቀመጥ እንዳይረሳ። በቀጥታ ወደ መሰናዶ ገባለሁ። በየትኛውም ዘርፍ ላይ አስተውላችሁ ከሆነ አንዳንዶች ከሌሎች በላቀ ውጤታማ ሲሆኑና የራሳቸውን ትልቅ አሻራ አስፍረው ሲያልፉም ልታዩ ትችላላችሁ። አንዳንዶች በስፖርቱ ዓለም፣ አንዳንዶቹ በቢዝነስ፣ አንዳንዶቹ በሳይንሳዊ ምርምርና ሌሎች ደግሞ በፖለቲካው ላይ ትልቅ ተጽዕኖን አሳርፈው ሊያልፉ ይችላሉ። ታዲያ እነዛ ስኬታማ የሆኑ ሰዎች ሁሉንም አንድ የሚያደርጋቸው ባህሪ አላቸው። ይህም ባህሪ ደግሞ አሁን ለደረሱበት ደረጃ ትልቁ አስተዋጽኦ አድርጓል። አንድ ሰው ስኬታማ እንደሚሆንና እንደማይሆን እነዚህን ምልክቶች ብቻ በማየት በሚገባ መለየት እንችላለን። የመጀመሪያው ሁሌም ቀዳሚ ለመሆን መጣር ነው። በየትኛውም ዘርፍ ከፍተኛ ስኬትን ያገኙ ሰዎች ካሏቸው ተመሳሳይ ባህሪ መካከል አካባቢያቸው ላይ ከሚገኙ ሰዎች የተሻሉና ሁሌም በተሰማሩበት ዘርፍ በአንደኝነት ለመምራት ባላቸው ጥልቅ ፍላጎት ነው። ለምሳሌ በጣም ታዋቂ የሆነው የእግር ኳስ ተጫዋች ክርስቲያኖ ሮናልዶን ብንወስድ ሮናልዶ ካሉት ባህሪያት መካከል አንዱ በዛ በሚጫወትበት እግር ኳስ ላይ ሁሌም ተጽዕኖ ፈጣሪና ከሌሎች የተሻለ ለመሆን ባለው ከፍተኛ ፍላጎት ተለይቶ ይታወቃል። ሁልጊዜም በእግር ኳስ ኢንተርቪዎች ላይ የትኛውን ተጫዋች አንደኛ ነው ብለህ ታስባለህ ተብሎ ሲጠየቅ ሁሌም ራሱን ከፊት ጠቅሶ ነው የሚያልፍ። እንደዚህ አይነት ባህሪ ያላቸው ሰዎች ሁልጊዜም ከሌሎች በእጅግ የተሻሉ ለመሆን ባላቸው ጥልቅ ፍላጎት የተነሳ ሌሎች 8 ሰዓት ሲሰሩ እነሱ 12 ሰዓት ይሰራሉ። ሌሎች በወር 2 መጽሐፍን ሲያነቡ እነሱ 5 መጽሐፍትን ያነባሉ። ሌሎች ስልካቸውን ለመዝናኛነት ሲጠቀሙበት እነሱ አዲስ ነገርን ለመማርና ለመሻሻል ይጠቀሙበታል። ታዲያ የዚህ አይነት ባህሪ ያላቸው ሰዎች ከሌሎች ሰዎች ነጥረው ሲወጡና በአጭር ጊዜም ደግሞ ስኬታማ ሲሆኑ ልታያቸው ትችላላችሁ ማለት ነው። ሁለተኛው ምልክት ደግሞ ጀምሮ መጨረስ ነው። ይህም አንድ መጽሐፍ ወይም ደግሞ አንድን ስራ ከጀመሩ በኋላ ያንን ሳይጨርሱ ወደ ሌላኛው ነገር አለመሄድ። አንዳንድ ሰዎች መጽሐፍን ይጀምሩና ቶሎ ይሰለቻቸዋል። ከዚያም ያንን ሳይጨርሱ ወደ ሌላኛው መጽሐፍ እያሉ 10 እና 15 መጽሐፍትን በጅምር ሳይጨርሷቸው ሊያቋርጡ ይችላሉ። ሌሎች ደግሞ የሆነ ስራን ይጀምሩና ትዕግስት በማጣት ወይም በመሰላቸት እሱን ትተው ሌላ ስራን ይሰራሉ። የዚህ አይነቱ ባህሪ በጊዜ ሂደት ሳናስበው የሚከማችና መጥፎ ልማድም ሆኖ የሚቀር ነው። ስለዚህ በምትሰሯቸው ነገሮች ዙሪያ ስኬትን ማየት ከፈለጋችሁ አንድን ነገር የመጨረስን ልማድ የግድ ማዳበር አለባችሁ ማለት ነው። ሶስተኛው ምልክት ጊዜያቸውን ከነሱ ከተሻሉ ሰዎች ጋር ማሳለፍ ነው። በስኬታችሁ ላይ ከፍተኛ ተጽዕኖ ካላቸው ሰዎች መካከል
ጊዜያችሁን አብሯችሁ የሚያሳልፉ ሰዎች በዋነኝነት ይጠቀሳሉ። አብዛኛውን ጊዜያችሁን ከናንተ በገንዘብ በአስተሳሰብና በሌሎች ነገሮች ከተሻሉ ሰዎች ጋር የምታሳልፉ ከሆነ ከተወሰነ ጊዜ በኋላ እነዛ ሰዎች የደረሱበት ቦታ መድረሳችሁ የማይቀር ነው። ይሄ ዝንባሌ በብዙ ጥናቶች የተረጋገጠና በዓለም ላይ ስኬታማ የሆኑ ሰዎችም አሁን ለደረሱበት ደረጃ የረዳቸው ትልቅ ፎርሙላ ነው። እናንተ በተሰማራችሁበት ሙያ ላይ በምክርም ሆነ በሌሎች ነገሮች እገዛ ለመስጠት ፍቃደኛ ከሆኑ ሰዎች ጋር ጊዜያችሁን የምታሳልፉ ከሆነ የነዛ ሰዎች ባህሪ በእናንተ ላይ እንዲቀረጽና በኋላ ላይም እነሱ የደረሱበት የስኬት ደረጃ ላይ ለመድረስ ጉጉትን ይፈጥርባችኋል። በተቃራኒው ብዙ ጊዜ ስኬታማ የማይሆኑ ሰዎችን ካያችሁ ደግሞ አብዛኛውን ጊዜያቸውን ከነሱ በአስተሳሰብ ከሚያንሱ ሰዎች ጋር ያሳልፋሉ። እነዚህ ሰዎች በአስተሳሰብ ከነሱ ከሚያንሱ ሰዎች ጋር ሲያሳልፉ ከነዛ ሰዎች በጣም የተሻሉ እንደሆኑ እንዲሰማቸው ያደርጋል። ስለዚህ ምንጊዜም ጊዜያችሁን አንድም ይሁን ሁለት ከናንተ በተለያዩ ነገሮች የከተሻሉ ሰዎችም ጋር ብታሳልፉ ስኬታማ የመሆን እድላችሁ ከፍ ይላል ማለት ነው። አራተኛው ምልክት ደግሞ አእምሯቸው ሁሌም ቢሆን ማሰብን አያቆም። ስኬታማ የሆኑ ሰዎች ካሏቸው ባህሪያት መካከል ሌላኛው በየትኛውም ቦታ በህይወት ላይ ለሚያጋጥማቸው ነገር መፍትሄ የሚሆንን ሐሳብ ሲያወጡና ሲያወርዱ ልታያቸው ትችላላችሁ። የዚህ ዝንባሌ ያላቸው ሰዎች ችግር ገጠመኝ ብለው እጃቸውን አጣጥፈው አይቀመጡ። ይልቁኑ ለዛ ችግር መፍትሄ የሚሆንን ሐሳብ ለረጅም ሰዓት ሲያስቡና ሲያሰላስሉ ልታያቸው ትችላላችሁ። አንዳንድ ሰዎች የዚህ አይነት ባህሪ ያለውን ሰው ሲያዩ ምን ያስጨንቃል ፈታ በል ሊሉ ይችላሉ። ነገር ግን እንደዚህ አይነት ባህሪ ያላቸው ሰዎች ከፍርሃትና ከመጨነቅ ሳይሆን ነገሮችን አብዝተው የሚያሰላስሉት ለችግሮቻቸው መፍትሄ ከማግኘት አንጻር ነው። ነገር ግን ሰዎች ሲያዩዋቸው ሁሌም እንደሚጨነቁ አድርገው ሊቆጥሯቸው ይችላሉ። እነዚህ ሰዎች በነገሮች ዙሪያ በጥልቀት ስለሚያስቡ ቶሎ ተስፋ ከሚቆርጡ ሰዎችም በላቀ ለችግሮቻቸው መፍትሄ ያገኛሉ ማለት ነው። አምስተኛው ምልክት ደግሞ በዙሪያቸው ያሉ ሰዎች በሚገባ ይመሰክሩላቸዋል። አንድ ሰው ስኬታማ እንደሚሆን ከሚያሳዩ ምልክቶች አንዱ በዙሪያ ያሉ ሰዎችም ምስክር መሆናቸው። ለምሳሌ ዳንኤል የሚባል አንድ ሰው በየቀኑ ከሚያከናውናቸው ነገሮች ተነስቶ በቅርብ ያሉ ቤተሰቦቹ ወይም ጓደኞቹ ይህ ሰው ስኬታማ ነው ብለው ሊመሰክሩለት ይችላሉ። ዳንኤል ብዙ ጊዜውን ከሱ ከተሻሉ ሰዎች ጋር ነው የሚያሳልፈው ወይስ ከሱ ከማይሻሉ ሰዎች ጋር ነው? አንድ የጀመረውን ነገር የመጨረስ ልማድ አለው ወይስ ደግሞ በጅምር ይተዋል? ተግቶ የመስራት ልማድ አለው ወይስ አብዛኛውን ጊዜን በማይጠቅም ነገር ነው የሚያሳልፈው የሚለውን በቅርቡ ያሉ ሰዎችም ስለሚያዩ ይህ ሰው ስኬታማ እንደሚሆንና እንደማይሆን ከዛ ነገር ተነስተው በደንብ መናገር ይችላሉ ማለት ነው። ስድስተኛው ምልክት መማራቸውን አያቋርጡ። ስኬታማ የሚሆኑ ሰዎች ካሏቸው ባህሪ መካከል ሌላኛው ደግሞ አንድን ነገር ለማወቅ ባላቸው ጥማት ተለይተው ይታወቃል። ሁልጊዜም ነገሮች እንዴት እንደሚሰሩና ራሳቸውን ማሻሻል ስለሚችሉበትን መንገድ ለማወቅ ትልቅ ጉጉት አላቸው። በዚህም የተነሳ መጽሐፍትን ሲያነቡና አስተማሪ የሆኑ ቪዲዮዎችን ሲመለከቱ ይስተዋላሉ። ከዚህ ካላቸው የእውቀትም ጉጉት የተነሳ በዛ በሚወዱት ሙያ ወይም ደግሞ ኢንዱስትሪ ላይ ስኬታማ የመሆን እድላቸው በጣም ከፍተኛ ነው። ሰባተኛውና የመጨረሻው ምልክት ደግሞ ያመኑበትን ነገር ለማሳካት ከፍተኛ ጉጉት ወይም ደግሞ ኦብሰሽን አላቸው። አንድን ያመኑበትን ነገር ለማሳካት ከፍተኛ ጉጉት ያላቸው ሰዎች ወይም ደግሞ ከዛ ነገር ጋር ኦብሰስድ የሆኑ ሰዎች ለሌሎች የማይቻል የሚመስለውንና ከባዱን ነገር ሊያልሙ ይችላሉ። እንደዚህ አይነት ሰዎች ህልማቸውን ለሰው ሲናገሩ ሰዎች እንደማይቻል ሊነግሯቸው ይችላሉ። አንዳንዶቹም ደግሞ ሊስቁባቸውም ይችላል። ነገር ግን ኦብሰሲቭ የሆኑ ሰዎች ከሌሎች ከባድና የቅዠት የሚመስለውን ህልማቸውን ለማሳካት ወደ ኋላ አይሉም። ያን ነገር ለማሳካት የትኛውንም ዋጋ ይከፍላሉ። ይህ ባህሪያቸውም ብዙዎች የማይደፍሩትንና የሚፈሩትን ነገር በማድረግ ሌሎች የሚመኙትን ነገር እንዲያገኙ ይረዳቸዋል። ቶማስ ኤዲሰንን ብናይ 1000 ጊዜ መብራትን ለማብራት መሞከሩ ምን ያክል ላመነበት ነገር ዋጋ ለመክፈል ኦብሰስድ የሆነ ሰው እንደሆነ ያመለክታል። ከዚህም የተነሳ አሁን በየቤታችን የምናበራውን አምፖል በመፍጠር በዘመኑ የማይታሰበውንና ከባድ የሚመስለውን ነገር ማሳካት ችሏል ማለት ነው። እንግዲህ እስካሁን የዘረዘርናቸው 7ቱ ባህሪያት አንድ ሰው ስኬታማ እንደሚሆንና እንደማይሆን የሚያሳዩ ወሳኝ ባህሪያት ናቸው። ነገር ግን እዚህ ጋር በደንብ ማስተዋል ያለብን ነገር ከጠቀስናቸው 7 ምልክቶች መካከል
የግድ 7ቱም እናንተ ጋር ሊኖሩ አይገባም። ነገር ግን ቢያንስ የምትፈልጉትን ስኬት ለማግኘት ከላይ ከዘረዘርናቸው ነጥቦች መካከል 70 ወይም 80% ለመድረስ መሞከሩ የተሻለ ነው ማለት ነው።